ትኩስ ነው አንተ ልጅ ብላ በእናትህ አቤት አቤት የሥራ ቀላል አንዱ ፈተና ነው የሰው ልጅ ሞት ካለው የመለወጥ ፍላጎት ካለው ነገር እንኳን ቢኖር በድል ተወጥቶ ዋናው ነገር በውስጥሽ የሰው ልጅ የማይገጥመው ሰው የለም ምን ታጠፋለህ ትማራለህ ስትሰራ ችግር ይገጥማል አለ ከተቀመጥክ ምን ይገጥማል አለ የተቀመጥክበት የሚመጣብህ መዘዝ ነው እንጂ ሌላ ምን ነገር ትገባለህ ስለዚህ አንዳንዴ አለ ችግር ምናምን ሲበዛብን ምናምን አንደናገር አለ ይሄ ራሱ መስመር ነው መስመር ነው የሚልክ ሁሉ ስራት ያለው ነገር ያልፋል አለ ጨካኞች ነው ሰርቤት ማንዴ ሰው ይሄ ሁሉ ሪል ስቴት አሁን እሱ የጀመረው ሲስተም ይሁን እነ ሳሙኤል ይሄ ሰንሻይን አያ የግል ባንክ ምናምን ሲስተሙን የዘረጉ ነገር ያደረገ ሰው እኮ ግን ይኸውልሽ እሱ እውቀት ነው ይዘው የመጣው ባሽ ገንዘብ ያላቸው ነገሩን ሴት አፕ ሲያደርጉ ልክ እንዳውና ሴትዮ እሱ ሙያውን ከአሜሪካ በደንብ አድርጎ ኒውዮርክ በጣም ረጅም ጊዜ የቢዝነስ የሰራ he knows everything እና ሲስተሙን ከዘረጋላቸው በኋላ በህይወት ብዙ ነገር ይገጥማል ለምንድነው ዘገው ሲሰራ ብቻ ነው ካልሆነ ዜሮ እኮ ነው የሚሆነው አንተ ተው ይጥላል